ህይወት በአሜሪካ ምን ይመስል ነበር? ላይፍ ስታይል እንዴት ነበር አኗኗርህ? በጣም ደስ የሚል ኑሮ ኖር ነበር። ኒውዮርክ ውስጥ ነው ተምሮ የጨረሰ። እኛን ለማምጣት ሲል ነው ከኒውዮርክ ሙቭ አድርጎ አሌክሳንድሪያ ቨርጂኒያ የመጣ። ፍቅረኛ ሞዴሊስት ነበረች። ከአንዴም ሁለቴ ሚስ ኢትዮጵያ ተሸልማለች ዲሲ ውስጥ። በእሷ የተነሳ ኒውዮርክ ሄጃለሁ። ቴዲ አፍሮ ሾው ሊያሳይ ብሎ አሌክሳንድሪያ ቨርጂኒያ እንዳልኩት ዊሊያም የምንማር ልጆች ራሳችን ኢቲ ቦይስ ብለን ሰየምን። ዲሲ ያሉ ልጆች ኢቲ ማፊያ ብለው፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ከኋላ መተውት እንደገና ሲገላበጥ ነው ከፊት የመተውት። ከወሰዱ በኋላ ልብሴን ነው እንደገቡ ያስወለቁ። ራቁቴን ሁሉ ነው ጀምር ያለ አውቶማቲክሊ አሜሪካዊ ነው። የዛሬ ባለ ታሪካችን ለ16 ዓመታት በአሜሪካን አሌክሳንድሪያ ቨርጂኒያ ይኖር የነበረ፣ በአሁኑ ሰዓት ደግሞ በባህር ዳር ከተማ ፓርኪንግና መስተንግዶ እየሰራ ራሱንና ቤተሰቡን የሚያስተዳድር ነው። በትምህርት ቤት ህይወቱ እስከ ሜዳሊያ ድረስ የተሸለመ የተማረ፣ ሞዴልና ዶክተር የሆነች እስከ መነቀስ ድረስም የሚያፈቅራት ፍቅረኛ የነበረችው፣ በዛው በአሜሪካ አሌክሳንድሪያ ቨርጂኒያ ውስጥም የራሱ የሆነ ትልቅ የጋንግስተር ቡድን የነበረው፣ በኋላ ላይም በባህር ዳር ከተማ ጎዳና ላይ ወጥቶ ራሱን እስከ መጣል ድረስ የደረሰ። ለመሆኑ የዛሬውን ባለ ታሪካችንን ከአሜሪካን የተደላደለ ህይወቱ አሁን ወዳለበትና ፈጽሞ ወዳላሰበው ምስቅልቅል ወደ ወጣው ህይወት ያሸጋገረው አጋጣሚ ምን ነበር? ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አንበሴ ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል አባት። እሺ፣ ያንተ ታሪክ የሚጀምረው እንግዲህ ከአሜሪካ ጉዞ ነውና እንዴት ነበር ወደ አሜሪካን የሄድከው? ወደ አሜሪካ በሰዓቱ አባቴ ጠፍቶ ሄዶ ነበረ። እኔ በሰዓቱ ይሄድ አይደል ማውቀው ይሙት ሲዳን ማውቀው ነገር የለኝም ነበረ። ግን አባቴ ቤተሰቦቹን ከፈንታዬ ባይ ልጅ ስላለኝ እሱ ልጅ ይኑር በህይወት መኖሬና አለመኖሬን አረጋግጦ መጣ። ፈንታዬ ባይ ማለት እናት ናቸው? ፈንታዬ ባይ እናቴ ናት። ከእሷ ልጅ አለኝ፣ ወንድ ልጅ አለኝ ብሎ አረጋግጦ ሰው ላከ። ከዛ በኋላ መጣ እሱ። ከመጣ በኋላ ደግሞ አገኘኝ። እኔን ጸዳል የምትባል እህት አለች እናት። እሷን ፈልግና ያለውን ነገር ካሁን በኋላ ያለውን ነገር ምንም የሚቸግራችሁ ነገር እኔ አስተካክላለሁ። እሱ ከየት ነበር የመጣው? ከአሜሪካ። ከዛ በፊት ለረጅም ዓመታት አላውቅም ነበር እሱ። አባቴ የት ይኑር አባቴ ይኑረኝ ያለው የማውቀው ነገር የለኝም። ከዛ በኋላ ጠይቃ አታውቅም ነበር? እና ጠይቃለሁ፣ ግን እሷ የምታውቀው ነገር የላት። በሀፓ ጊዜ ነው ወጥቶ ሄደ ነው የሚባል። አድራሻ ምንም አልነበረ? ምንም የምናውቀው ነገር የለም። እሺ። ከዛ በኋላ እሱ መጣ። እንደዛ አድርግ እንዳልኩ አገኘኝ። ካገኘኝ በኋላ እህትህ ጸዳል እንደዚህ ልጅ የምትባል ጸዳል የምትባል እህት አለችህ፣ እናቷ የሻለም ናት፣ ጠጅ ቤት ምናምን ድሮ የነበራት ሴትዮ ናት። ሄደህ እንደዚህ አገኛትና የት ሀገር? እብናት። እሺ። ሄደህ አገኛትና እሷን አገኛት። ከዛ በኋላ እሷን ይዘህ መጥተህ ባህር ዳር ያሉትን ነገሮች ጨርስ ብሎ ወንድሙም ነበር፣ ነፍሱን ማለት ትንሽ ወንድሙ ነበር፣ እሱ ሞቷል። እሱም አብሮ ነበር። የልደት ካርዶችን ያሉትን ነገሮች እንዲጨርስ ማለት ነው። ሁሉን ነገር ጨረሰልን። ወደ አዲስ አበባ ይዞን ሄደ። እሱ አልመጣም፣ እዚህ አልመጣም። ሁሉን ነገር እዛው ሆኖ ነው። እሱ በወንድሙ አማካኝነት መጥቶ አንዴ ብቻ አይቶ እንዲህ አይታለች እንዲህ አድርግና ያለውን ነገር በቃ እኔ እጨርሳለሁ ብሎ ነው አዲስ አበባ ይዞኝ ሄደ። አጎቴ ማለት ነው። እኔንም እህቴንም ከዚህ ያሉትን ነገሮች ፕሮሰሶች ከጨረስን በኋላ አዲስ አበባ ገባን። አዲስ አበባ ከገባን በኋላ ደግሞ አሜሪካ ኤምባሲ ገብተን ነው በጣም ብዙ ጊዜ ተሰቃይተናል። አባትና ልጅ መሆናችሁ ዲኤንኤ መወሰድ አለበት ምናምን ተብሎ ዲኤንኤ ቴስት አሜሪካ ሄዱ እንትና እስኪመጣ አመት ከምናምን ፈጅቶብኛል አዲስ አበባ ውስጥ ማለት ነው። ከዛ በኋላ ወደ አሜሪካ ወሰደኝ እሱ። የስንት ዓመት ልጅ ነበር ከያኔ? በቃ 15 ተቀን 4ኛ 5ኛ ክፍል ያሉ ነው። በጣም ልጅ ነበር። በጣም ልጅ ነበር። ፎቶ ላይ እንዳሳዩ ፎቶ ላይ እንደገባው ነው ፎቶ አይቶ እንደ አባቴ የተነሳሁት እንደገባው የተነሳሁት ነው። ሙዚየም እንግዲህ የምትመለከቱት ፎቶ ገና እንደገባ የተነሳው ምስል ነበር ማለት ነው። የት ነበር ይሄ ፎቶ? አሌክሳንድሪያ ቨርጂኒያ። ኦኬ። ሙዚየም እንትን ነው፣ ፓርኪንግ ነው። ፓርኪንግ ውስጥ ነው ሄደን የተነሳ ነው። ከዛ በኋላ አሜሪካ ገባ። አሜሪካ ገባው። አሜሪካ ላይ እንዴት ነበር ህይወት? በጣም ደስ የሚል ነበር። በጣም ያምር ነበር። ለየት ያለ ነገር ነው ያየሁት ከአገቤ። ከዛ ግን በጣም ደስ ይላል። ማር ነበር፣ ትምህርት ቤት ገብቼ ማር ነበር። አባቴ ያለውን ነገር አስጎብኘኝ፣ መጀመሪያ ያሉትን ነገሮች ማለት ነው ሁሉን ነገር አሳየኝ። ትምህርት አስጀመረኝ። ትምህርት እየተማርኩ ነበር። በቃ ስለ ደህና ኑሮ እየኖርኩ ነበር። እስከ ስንት ተማርክ?
ጨርሻለሁ 12። የት ነበር የተማርከው? ቲሲ ዊሊያም ሃይ ስኩል። ኦኬ። ታይታን ፊልም አይተዋል? ታይታን የሚል ፊልም አለ። ደዘን ዋሽንግተን የሰራበት ኮች ነው ማለት ነው። ኦኬ። ፊልም የዛ ትምህርት ቤት ነው የሰራው። ቨርጂኒያ ውስጥ አሌክሳንድሪያ ቨርጂኒያ ውስጥ ነው ትምህርት ቤት። ኦኬ። ለታይታን ፊልም ተሰርቶበታል። ቲሲ ዊሊያም ሃይ ስኩል ይባላል። ኦኬ። ከዛ ነበር እዛ ስኩል ላይፉ ምናምን። ስኩል ላይፍ በጣም ስለ ብዙ አይነት ነገሮች ደርሶብኛል። ስኩል ላይፍ ላይ አዎ፣ እንዳጋጣሚ አሁን ከቤት ወጥ እየተሰራ ከሆነ ምን እያለ መቅኖ፣ ሽንኩርት፣ በርበሬ ይሸታላል። ያ ሽታ ልብስ ላይ ካለ እንደ ቆሻሻ ነው የሚሆነው። ነጮቹም ሆነ ጥቁር ገና ከበት ስትገባ ቦታ ይለቀቅልሃል፣ ከኋላ ነው የምትቀመጠው። አዎ ትሸታለህ። የመቅኖ የሽንኩርቱና የበርበሬው ልብስና ቦርሳ ላይ አይኖራል። እና በሰዓቱ እኔ ደግሞ ስላላወቅኩ እንደገባሁ ስለሆነ ከትንሽ ጊዜ በኋላ ነው አብሮ የሚማሩ ልጆች እንደዚህ ወጥ ስትሰሩ ወይም ስትሉ ልብስንም ቦርሳንም መኝታ ቤት መቆለፍ አለብን፣ ካልበለዚያ ሽታውን ያነሰዋል። ናቸው እንደዚህ ያሉ አብሮ የሚማሩ ኢትዮጵያኖች አበሾቹ እንጂ ጥቁርና ነጭ የስፓኒሽ ምናምን ገና ስትገባ ስትሸጥ አፍንጫውን ይዞ ነው እንደ ምን ብዬ ነገር እንደ ቆሻሻ እንትን የሚጠየፉ ነው የነበረው። ያውቃሉ ኢትዮጵያዊ መሆንን ምናምን በደንብ ነው የሚያውቁ እንጂ እና ሽታ የሽንኩርቱ ሲቁላላ ሽንኩርቱና በርበሬው ሲግንትን ሲል በጣም ሽታለሁ። ያ ደግሞ ልብስ ላይ ነው የሚቀረው እና በዛ የተነሳ ብዙ እንትን አይቻለሁ። ጥሩ ጊዜ አሳልፌያለሁ። ምን ነበር ጥሩ ጊዜ? ጥሩ ጊዜ በቃ ከአገሬ ሰው ጋር ተገናኝቼ ብዙ አይነት ነገሮች አድርጌያለሁ፣ ተደስቻለሁ። የአገሬን ሰው ማግኘት ችያለሁ። አማርኛ ማውራት ችያለሁ። በሰዓቱ ሂጅ እንዳልነበር እንግሊዝኛም በደንብ ስለማልችል ስለነበር ብዙ ግራ ገብቶኝ ነበር። አላስቸገረም ነበር ቋንቋ? ወደ ትንሽ ጊዜማ በጣም ከብዶኛል። አይደለም? አዎ ከብዶኛል። ግን በኋላ ነው ኤስኤል ቢጊኒንግ ገና እንግሊዝኛ እንትኖች ጀመርነ። ከዛ በኋላ ነው እንግሊዝኛ የአባቴም ኃይል ጭምር ነው እንግሊዝኛ እንድችል ያደረገ። ከቤት አማርኛ የምታወራ ከሆነ አማርኛ ታወራለህ፣ እንግሊዝኛ የምታወራ ከሆነ እንግሊዝኛ ነው የምታወራ። መቀላቀል ምናምን የሚባል ነገር የለም። ሀሁ በትልቁ በር ላይ ተለጥፎልን፣ ኤቢሲዲም በር ላይ ተለጥፎልን ነው። አባቴ በጣም ይጥር ነበር እንግሊዝኛ እንድችልና በጣም እንትን እንድል ማለት ነው። በጣም ጥሩ አባት ነው ግን ያለ ማለት ከጠፋ ከረጅም ጊዜ በኋላ ልጆቼ ብሎ ህይወቱን ካመቻቸ በኋላ ለመውሰድ አፈላልጎ መጥቶ እናንተን ወደዛ መውሰዱ በጣም የአንድን አባት ታላቅነት የሚያሳይ ተግባር ነው የፈጸሙት አባት። በዚሁ አጋጣሚ ክቡራትና ክቡራን ተመልካቾቻችን አንበስ ኢንተርቪው አድርጋ አታውቅም ከዚህ በፊት እና እንዲሁ ታሪኩን ሲያወራልን በጣም ነፃ ሆኖ ነበር የሚያወራልን። አሁን ትንሽ ነርቨስ የመደናገጥ ምናምን አይነት ነገር አለና በተቻለ መጠን ተረጋግተህ እንትን በል በቃ ሪላክስ። ያው እዚህ ጋር ያሉት የቲቪ ቤተሰቦች ወንድሞች እህቶች ናቸው። እዛም ካሜራ ለአጠቃላይ ፕሮግራም የሚያዩት በሙሉ ወንድሞች እህቶች ናቸው። ከአንተ ታሪክ ለመማርና አንተንም በተቻላቸው መጠን ሰፖርት ለማድረግ ይህን ፕሮግራም የሚመለከቱ ናቸውና በጣም ነፃ ሆነህ ተረጋግተህ ልክ ትላንት እንዳወራልን ታሪክን ነፃ ሆነህ አውራን። እኔም በየመሃሉ እየገባሁኝ ጥያቄዎችን ቶሎ የማነሳበት የረሳቸው ነገሮች ስለሚኖሩ ለዛ ነው። አንበስ እንግዲህ አሜሪካ ገባ፣ እስከ 12ኛ ክፍል ተማርክ። ከዛ በኋላ ወደ ስራ ነው የሚሆነው ህይወት መቼም ወደ ስራ ነው። ከዛ ምን ጀመርክ? መጀመሪያ ፕራይቬት ኮሌጅ ትምህርት የጀመርኩት ኖቫ ትምህርት ቅዳሜና እሑድ እማር ነበር። ከዛ በኋላ 7-11 ትምህርቱ ጎን ለጎን 7-11 ሰራ ነበር። ምንድን ነው የመጀመሪያው? ምንድን ነው ምን ነበር የምትሰሩት? መጀመሪያ ፊልም ሙቪ ቲያትር ውስጥ ነበር የምሰራ እንደ ካሸር ላይ ሆኜ ማለት ነው። ከዛ ወጥቼ 7-11 ሰርቻለሁ። 24 አወርስ ነው የሚሰራ ሱቁ። 24 አወርስ ሰርቻለሁ። አዳር ሰርቼ ጠዋት ትምህርት ቤት የሚሄድበት ሰዓት ነበር። 7-11 ማለት ነው። ምን ነበር ስራው? ሱቅ ነው፣ ሱፐር ማርኬት ነገር ነው። አይዘጋም። ሊዘጋ የሚችለው ከ12 ሰዓት በኋላ ሊከር አልኮል ነገር ያለበት ነው ሊቆልፉት የሚችሉ እንጂ ሱቁ ለነጭራሹ አይዘጋም። የት ነበር እሱ? የት ሀገር? እዚሁ አሌክሳንድሪያ ቨርጂኒያ። ከዛ የምኖርበት የነበረው አካባቢ ማለት ነው። ከጀርባ ነው የነበረ ሱቁ። ምን ያህል ጊዜ ሰራ እዛ? 7-11 1-2 ዓመት ሰርቻለሁ። እንዴት ነበር ክፍያው ምናምን? ክፍያው በሰዓቱ $5 ነው ነበር በሰዓት እኔ የገባሁበት ሰዓት $5 ነው ነበር እና በየ2 ሳምንት ነው የሚከፈለን። ሲከፈለኝ በሰዓቱ ምንም ወጪ ስለማላወጣ ስለነበር
ፔቼኬንም ለአባቴ ነው ወስጄ የምሰጠው ነበር። ስለ መሞጭ የለብኝም። ምግብ መዞ ነው በላ ምኖርም አባቴ ጋር ነው። ፔቼክ ከመጣቁት ሌላ ቲፕ ካገኘው ያን ነው ለራሴ እንኳን ለኪስ የምጠቀሙ ልችል የምችሉ አዘውጭ የሰራሁትን ቼኬን ወስጄ ለአባቴ ነው የምሰጠው። በአባቴ ራሱን ወስዶ ነው የሚያስገባው። ህይወት በአሜሪካ ምን ይመስል ነበር? ላይፍ ስታይልህ እንዴት ነበር አኗኗርህ? በጣም ደስ የሚል ኑሮ ኖር ነበር። ደህና ቤትም ነበረኝ፣ መኪናም ማዝዳ ነዳ ነበር። እንቅስቃሴ ሁሉ ነገር በቃ ምን ብዬ ልንገርህ እንጃ በጣም ያማረ ነው። ምቾት ላይ ነበር። በጣም ምቾት ላይ ነበር። ምን አይነት ቤት ውስጥ ነበር የምትኖረው? ቢላ ነው። ቢያንስ በወር $600 እከፍላለሁ። ዋው በጣም ውድ ነው። ውድ ነው በጊዜው ማለት ነው። በጊዜው በጣም ዋው በጣም ቆይቷል። አሁን ከመጣሁ እንኳን እንግዲህ 15-14 ዓመት ይሆነኛል ከመጣ። አሜሪካ ስንት ዓመት ነው የኖርከው? አሜሪካ ከአንድ 16 ዓመት ነው። 16 ዋው። 16 ዓመት ውስጥ ኖር ያው በደንብ የተደላደለ በደንብ የተወሰነ ጊዜ ከአባቴ ጋር ነበር የኖርኩት። ከዛ በኋላ ነው ወጥቼ ነገሮችን እንደሄድኩኝ ጀምሮ የተወሰነ ጊዜ አባቴ ጋር ነው የነበረው። እስኪ ንገረን ላይክ አሁን እንደዚህ ኖር ነበረ ስትል ለምሳሌ የምትነዳ የነበረው መኪና ነግረናል። የምትኖርበት ቤት፣ የምትለብሳቸው ልብሶች፣ የምትቀባቸው ሽቶች፣ የምትመገበው ምግብ እንዴት ነበር? አጠቃላይ የአሜሪካ ላይፍ ስታይል ያንተ? በጣም ነው ደስ የሚል። ምግብ አማርጬ ነው ነበር የነበረው። ስለአሁን እዛ ሀገር ሆነ መቼም በርገር ቢዛ ምናምን ብለህ በጣም እንትን ይላል። ትልቁ ነገር ለዛ ሀገር ለሚኖር ሰው እንጀራ ነው። እንጀራ ካለን ከቤት እንጀራ በርበሬ ሽሮ ካለ ያ ትልቅ ነገር አለ ማለት። ይሄ በርገር ፒዛ ምናምን ትለው እዚህ ሀገር ሊሆናል። እዛ ሀገር ስትሄድ በጣም ተራ ነገር ነው። በጣም ተመጋቢ ነበር። ስጋና እንጀራ በጣም ተመጋቢ ነበር። ጋፕ ነው በብዛት ምለብስ የነበረው የጋፕ ልብሶች ነው። ጨርቅ ሱሪና እና ጋፕ ጨርቅ ሱሪና በቃ እነዚህ ሱሪዎች ነው። እነዚህ ጨርቅ ሱሪና ሸሚዞች በቃ ያሉ ሹራቦች ሌተስ በብዛት ነጭ የሚለብሳቸው ልብሶች የሉም። ካኪ ሱሪ ከላይ ሹራብ አንገታቸው ላይ የሚያደርጉ ምናምን እንደዛ ልብሶች ነበሩ ምለብሰው የነበረው። ሽቶም አማርጬ ነው የምጠቀመው። ጉቺ ሌሎች ምን ቢል ትላለህ? ብዙ ነገር እንትን ብያለሁ። እስኪ ስለ አባት ንገረኝ። ምን አይነት አባት ነበረ? ማለት በጣም ጀግና ሰው ነው ለእኔ። አሁን አፈላልጎ ከብዙ ዓመታት በኋላ እናንተን መውሰድ ማለት በጣም ደስ የሚል አባት ነው። ምን አይነት አባት ነበረ? እንዴት ነበር ያሳድጋችሁ የነበረው? በጣም ጥሩ አባት ነው የነበረኝ። በጣም ጥሩ መልካም አባት ማለት ነው። ኢቭን አሁን እኛ ተማሪ እያልን እንደወሰድን ትምህርት ቤት እየሄድን እሱ ከሳምንት አንድ ቀን ረፍት ነበረው። በያችን ረፍት ቀን የኛ ነው የሚንከባከበን። የተለያየ ምግብ ሰርቶ ራሱ የተለያየ ምግብ ሰርቶ ከትምህርት ቤት እናቴ ስንመጣ ገና ከኤሌቬተር ስንወርድ ነው የሰራው ምግብ የሚሸተን ማለት ነው። 3-4 አይነት ምግብ ሰርቶ አዘጋጅቶ ነው የሚጠብቀን ስንገባ። ያለውን ጊዜ እኛ ጋር ነው የሚያሳልፈው። ሚስት አልነበረችው? ሚስት ምንም አልነበረው። ቀኛ ትዳሮቹ እኛ ነበር። ሁለታችን መንከባከብ ነው አላማው። ተምሯል፣ ማስተር አለው ፖለቲካ ሳይንስ። ኒውዮርክ ውስጥ ነው ተምሮ የጨረሰ። እኛን ለማምጣት ሲል ነው ከኒውዮርክ ሙቭ አድርጎ አሌክሳንድሪያ ቨርጂኒያ የመጣ። ለኢትዮጵያ ኤምባሲም ያሉ ኤምባሲዎች ቅርብ ስለሆኑ ወደ አሌክሳንድሪያ ቨርጂኒያ ሙቭ አደረገ። የእኛም ፕሮሰስ ሲጀምር ይዞ ነው የኖረውም አሌክሳንድሪያ ቨርጂኒያ ነው። እና አባቴ በጣም ጥሩ አባት ነው። በቃ ብዙ ዋጋ ጥሩ አባት ነው። ብዙ ነገር አድርጓል። ብዙ መስዋዕት አድርጓል ለኛ። እንዳልኩም እንደጠየቀኝም ከዛ አመት በኋላ መጥቶ ፈልጉ ወስዶን ከወሰደን በኋላ ደግሞ እንደዛ ተንከባክቦን ምንፈልገውን ነገር አድርጎ እኔ ስራ አሰራም ለብዙ ጊዜ ስራ አሰራም ብሎኛል። ትምህርት እንቀጥለ ተማር፣ እንድትሰራ አልፈልግም። ስራ ከሰራ ትምህርት ያስጠላል፣ ትምህርትን ተማር። ትምህርት ላይስ ምን አይነት ተማሪ ነበር? በጣም ጎበዝ ተማሪ ነበርኩ። ስልህ ቋንቋው ሊከብድ ይችላል። እንደገባ ኤስኤል ቢጊኒንግ የሚባል አለ። አናባቢ አንትኖችን ነው መጀመሪያ ያጠናው ማለት ነው። ከዛ በኋላ ግን በአባቴ ኃይል ብዙ ነገሮች ላውቅቻለሁ። ከአንዴም 2 ተሸልሜያለሁ። ሜዳሊያ፣ ካርድ፣ የምስክር ወረቀት ነው የሚሰጠው። ምስክር ወረቀት አባቴን ዘናተቢ በአባቴ ፊት ተሸልሜያለሁ። ፈጣን ተማሪ ነበርኩ። 2 ሜዳሊያ ተሸልሜያለሁ። የምስክር ወረቀት ደግሞ ብዙ ነው። ስለዚህ ትምህርት ላይም በጣም እንደ ስም አንበሳ ነበርክ። ትምህርት ጎበዝ ነበርኩ። በጣም ጎበዝ ተማሪ ነው ነበርኩ። ከዛ በኋላ እንግዲህ የትምህርት ቤት ህይወት አለቀና ወደ ስራ ገባ።
ፍቅረኛ ነበረች? እንደውም እስከ መነቀስ ድረስ ደርሳት ነበር። እንዴት ነበር እሷ ጋር የተዋወቃችሁ? እሷን የተዋወቅኳት ከኦሃዮ እናትና አባቷ ተጣልተው እናቷ እሷንና እህቷን እዛ መጣ። ባስኬትቦል ኮርት ነበር እዛው የምንኖርበት አካባቢ እዛው የምንኖርበት አሌክሳንድሪያ ቨርጂኒያ ያልኩህ ማለት ነው። በዛ ስታልፍ ነው ያገኘኋት እና ሳናግራት ኢትዮጵያ ልትግደረደር ሞከረች መጀመሪያ። እንደዚህማ እናቴ እንደዚህ ምናምን ብላ ብዙ ነገር እንትላለች። ግን አልተውኩም፣ ምንም አላረፍኩም። አሳመንኳት፣ አብረን ሆን። ምን ያህል ጊዜ አብራችሁ? 4-5 ዓመት ቆይተናል አብረን። ዶክተር ነች እሷ? አሁን ዶክተር ናት። ከዛ በኋላ ተገናኝታችሁ ታውቃላችሁ? በጣም ብዙ ጊዜያች። እሷ ሙባረገች ወደ ሪችመንድ ስራ አግኝታ ሙባረገች። እንደው ምናልባት ይሄን ፕሮግራም የምታየው ከሆነ የምትላት ነገር ይኖራል ለእሷ? ስለ ምላት ነገር የለም፣ ብቻ መልካም ህይወት ያጋጥማት ነው። ጥሩ ትሁን፣ ደህና ትሁን። እስኪ ስለ ፍቅር ህይወት ስላሳለፋችሁት የፍቅር ጊዜ እስኪ ትንሽ አጫውተን። በጣም ጥሩ ጊዜ አሳልፈናል። ቤቷ ሄጄ አንስቻት ሙቪ እናይ ነበር። ስካላይ ሙቪ ስካላይ የሚባል አለ። ስካላይ ምልህ በብዛት ኢትዮጵያዊ ነው ያለበት እንዳለ። ስካላይ አካባቢ እንዳለ የኢትዮጵያ ሬስቶራንትና የኢትዮጵያ እንትኖች ናቸው ያሉበት፣ እንጀራ መሸጫ ምናምን ያሉበት እና ለእኛ ኢትዮጵያኖች ዋና መዝናኛችን እዛ አካባቢ ነው። ፊልም ቤት አለ፣ ፊልም ቤት እንሄዳለን። ወይ ማዕዛ ሬስቶራንት አለ፣ ማዕዛ ሬስቶራንት ደግሞ ገብተን የሆኑ ነገሮች እንጠቅማለን። በብዛት ምሳ ምናምን የምንበላው ማዕዛ ሬስቶራንት ነው። ኮሎምቢያ ፓርክ ያለችው ማዕዛ ሬስቶራንት እንጃ ብቻ ብዙ ነው። ብዙ ጊዜ ስለሆነ እንትናለን እንጂ ጥሩ ጊዜ አሳልፈናል። ረጅም ዓመት? አዎ ረጅም ዓመት። ፍቅረኛ ሞዴል ነበረች መሰለኝ? እስኪ ንገረኝ። ፍቅረኛ ሞዴልስ ነበረች። ከአንዴም ሁለቴ ሚስ ኢትዮጵያ ተሸልማለች ዲሲ ውስጥ። በእሷ የተነሳ ኒውዮርክ ሄጃለሁ። ቴዲ አፍሮ ሾው ሊያሳይ ብሎ እሷ ቢሃፒ ሰጠኝ። አብሬያት ሄጄ መጀመሪያ እነሱ ሾው ያሳዩና ፋሽን ሾው ያሳዩ ነው። ከዛ በኋላ ነው ቴዲ አፍሮ ጨዋታ ዘፈኑ የሚጫወተው። ተጋብዤ ሄጃለሁ ኒውዮርክ። ዲሲም ቨርጂኒያም እንደዚህ ሁለቴ ተጋብዣለሁ። በእሷ የተነሳ የቁንጅና ውድድር ተወዳዳሪ ናት። እንዳልኩ ሁለት ያሸንፋለች ሚስ ኢትዮጵያ። በጣም ቆንጆ ነበረች ማለት። እሺ ትውስታ ቀሰቀስኩ? ምንም አይቀሰቅስ። ዛና የትኛው ለየት ያለ ነው አባቴ። መጀመሪያ ትምህርት ላይ ነበርክ፣ ከዛ በኋላ ፍቅረኛ ጋር ግንኙነት ጀመርክ፣ ስራም ነበረ። ከስራ በኋላ አንድ ኃይለኛ ቡድን ውስጥ ተቀላቅለ እንደነበረ ሰማሁ። እንደውም ታቶህን ስናይ ከዛ ጋር የሚገናኝ ነገር አለው ተብሏልና እስኪ ስለዛ ህይወት ደግሞ ነገር ምን ነበር ታቶውና ያኛው ህይወት? እኛ በሰዓቱ የመሰረት ነው ከምንማርበት ትምህርት ቤት ላይ በጣም እንገፋ ነበር። ኢትዮጵያኖች ማለት ነው። በጣም ግፊት ስለነበረብን ራሳችን አደራጀን። አሌክሳንድሪያ ቨርጂኒያ እንዳልኩት ዊሊያም የምንማር ልጆች ራሳችን ኢቲ ቦይስ ብለን ሰየምን። ዲሲ ያሉ ልጆች ኢቲ ማፊያ ብሎ፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ቢያንስ በሳምንት አንድ ቀን ምናምን እሑድ ቀን ምናምን እንገናኛለን። ያን ያደረግነውም ራሳችን ለመጠበቅ ነው። ኢትዮጵያኖች ናቸው። ኢትዮጵያኖች ነው፣ ሁላችን ኢትዮጵያዎች ነው። ማንም ቅልቅል የለም፣ ምን የለም። ኢትዮጵያዊ 100% ኢትዮጵያዊ ነው። ሜሪላንድ አለ፣ ዲሲ አለ፣ አሌክሳንድሪያ ቨርጂኒያ አለ። እንዴት ነበር የምትገናኙት? እሑድ እሑድ እንገናኛለን። የት? ሜሪላንድ ላይ የጴንጤ ቸርች አለ። ከዛ ቸርች ጀርባ ነው የምንገናኘው። ትልቅ ሜዳ አለ። ማን ነበር ያቋቋመው ይህን ቡድን? በየቦታው አንዳንድ ሰው አሌክሳንድሪያ ቨርጂኒያ እኔ ነኝ ያቋቋምኩት። ኢቲ ቦይስም ማለት ነው። የተቋቋሙበት ዋናው ዓላማ ምን ነበር? ራስን ለመጠበቅ እንገፋ ነበር በጣም። አምሴ እንዳልኩ እንደዚህ ሸተትክ፣ ሽንኮር መቅኖም ሸተትክ፣ እንደዚህ ሆንክ፣ አለባበስን የማይተው የሆነ ፌክት ቲምበርላንድ የሚመስሉ ነው። ሌላ ጫማ ብታደርግም በዛ በጫማ በለበስከው ደስ ሙድ ይያዝብሃል። እንደፈለጉ ነው የሚያደርጉ። በኋላ ግን ከተደራጀን በኋላ ተከበር። ሰው አነካም፣ እነሱም አይነኩንም። በስነስርዓት ትምህርታችን እንመራለን። በስነስርዓት ትምህርት ቤት ገብተን እንወጣለን። ምንም ጫና አይኖርብንም። ከዛ በፊት ግን ብዙ ጫና ነበረብን። ለምሳሌ ምን የተለየ ነገር ያደርሱባችሁ ነበር? መጡ አይነካም፣ ላይነካ ይችላል። የአማርኛ ነው የቃላት እንትን ነው የሚወረውሩብህ። በቃ እንደምሽት ምናምን ብዙ ነገር ሊያደርጉ ይችላሉ። አፍንጫቸውን የሆነ መጥዋ እንትን ሊሉ ይችላሉ።
ግን ከዛ በኋላ ግን ምንም አይፈጠርም። በስነ ስርዓት እንገባለን፣ በስነ ስርዓት እንወጣለን። ማንም ቀና ብሎ የሚያየን የለም፣ እኛም ቀና ብለን አናያቸው። ያደራጃችሁት ቡድን ሌላ ስራ ነበረው ወይስ ራስን መጠበቅ ብቻ ነው? ራስን መጠበቅ ነው። ሌላ ነገር ሊሰራ ይችላል፣ ግን ይሄን እንደዚህ ብዬም ልነግር አልችልም። ያው የወጣትነት ያለፈ ስራ አውቃለሁ እና ግን በብዛት ጠብ ላይ ነው። ልንጣላ እንችላለን። ሜሪላንድም ያሉት ዲሲም ያሉት ልንጣላ እንችላለን። እኛ ቨርጂኒያ እና አርሊንግተን ከአንድ ላይ ነው። አርሊንግተንም የቨርጂኒያ ነው። አንተ ስሙ ይለያያል እንጂ አንድ እንትን ነው የሚለየው፣ ይኸውልህ አስፓልት ነው። እና ብዙዎቻችን ደግሞ የምንማረው አሁን አሌክሳንድሪያ ቨርጂኒያ እና አርሊንግተን ካልኩ በእኔ እድሜ ባች ከሆነ የምንማርበት ትምህርት ቤት አንድ ትምህርት ቤት ነው። እድሜው በታች ካልሆነ በስተቀር ትንሽ የሚቀየረው ማለት ነው። እንደዚህ እንዳልኩ ዲሲ ውስጥም እንደዚያው ነው፣ ሜሪላንድ ውስጥም እንደዚያው ነው። መሳሪያ ምናምን ይዛችሁ ነበር የምትንቀሳቀሱት? መሳሪያ ሞልቷል። ይሄ ምን ነበር ታቶ እዚህ የተነቀሰ? ይሄ ኢቲ ቦይስ ይላል፣ ኢትዮጵያን ወንዶች ነው የሚለው እና ኢትዮጵያ ነው የሚለው የቲሙ ስም ነው ማለት ነው። ይሄ ኢቲ ቦይስ እንደዚህ ነው የሚሰራው። ሽጉጥ ምስልም እዚህ ጋር አለ። እንደዚህ ነው። ስለዚህ ላይ እንደ ማፋያ ቡድን ነገር ነው። እንደዚህ ነው። ሰላምታችንም ለየት ያለ ነው። የግሩፕ ካልሆነ በሰላምታ ነው የምትለየው። የራሳችን ሰላምታ አለ። በዛ በኋላ እንደ ኢትዮጵያ ማለት ነው። አያቲ እዚህ ጋር እንደዚህ ነው። እንደዚህ አድርገን ሳይናችን ትሮ የምናደርገው ማለት ነው። ላይክ ያለፈ ከሆነም ሳይኑን ትሮ አድርጎ ያልፋል። ካልበለዚያ ደግሞ ከተገናኘ ደግሞ በእጅ ሰላምታ እንትን ትለዋለህ ብለህ ሰላም ብለህ መልሰህ መጨረሻ ላይ የምትለው ይህን ሳይን ነው። ከዛ አንድ ቲም እንደሆነ አንድ ትተዋወቃለህ። በሰላምታ ነው። እርግጠኛ አንተ ቲም ከሆነ እንትን ትላለህ። በዛ ነው እንትን የምንለየውና የምንለያየው የነበረው። ከዛ በኋላ ነበር እንግዲህ ወደ እስር ቤት የገባው አንተ። ወደ እስር ቤት የገባበት አጋጣሚ ምን ነበር? እስር ቤት የገባሁበት አጋጣሚ ይኸውልህ፣ እኛ የምንኖርበት አካባቢ ሳውዘን ታወር ሰሚናር ሮድ ይባላል። ሻፕ ሴንተር እና አስፓልት እዛ ደግሞ ሰፈር ነው። ምን አለ? ጥቁር አለ፣ ስፓኒሽ አለ። በብዛት ኢትዮጵያዊና ስፓኒሽ ነው የሚበዛው። ጥቁር አልፎ አልፎ ነው ያለው እና እነዚያን ሁሉ እንከባከባቸው ነበር። ጥቁሮችንም ስፓኒሾችንም ካለኝ ነገር መጠጥ ሲፈልጉ መጠጥም ገዛላቸዋለሁ። በቃ የሚያስፈልጋቸውን ነገር አደርግላቸው ነበር። እነዛም ማለት ነው ስራ መስራት ስለማይወዱ ነው። እኛ እንሰራለን፣ የትም የተገኘ ነገር እነሱ ጋር የምንካፈለው። ግን እነሱ መጨረሻ ላይ እኔ ሊጎሉ ይፈለጉ። ያበላሁት ያጠጣሁት ልጅ ማለት ያበላሁት ያጠጣሁት ጥቁር ሽጉጥ አሳይቶ ምናምን ሌላ ነገር ሊፈጥር ፈለገ። መች ነበር የኢትዮጵያ አዲስ ዓመት ነው። ቁጭ ብለን መጣ። ዝግጅት ነበር። ወደ ዝግጅቱ ልሄድ ነው። ልብስ ቀይሬ ተዘጋጅቼ ቁጭ ብያለሁ። የሆነ ስፓኒሽ ጓደኛ አብሮ ቁጭ ብሏል። መጣን። ያህል ማይሆን ነገር አለ ልጁ ማለት በቃ ጋንተ በዛ ሀገር የሚበላ የለ እዚህ እንደዚሁ ነህ ምናምን ብሎ እና በቃ ያለኝን ነገር እንዲሰጠው ነው የፈለገ። ይሄ ከዚህ በፊት እንደ መዝረብ አበለው ማጠጣው ልጅ ያልኩ ሲል አሳየ ሽጉጥ። ስፓኒሹ ገጀራ ይዟል። የተቀመጥነው ስቴርስ ላይ ነው። ኮንዶሚኒየም መግቢያ ስቴርሶች አሉ አይደለ? በዚህና በዚህ ጋር ያኛው ወደታች ነው። ከዛ ገጀራ ወጥቶ መዞ ሊመታው ተረጋጋልኩት። ስፓኒሹ ማለት ነው ስለው ምንም ሊያርፍ አልቻለም። ያኛው ማለት ነው እንደዛ ማበልቸው ማጠጥቸው ማውን ቃልን ተናግሮ ማለት ነው። እንደገና እንደውም ሊዘርፈኝ ነው የፈለገ ያለ ምናምን ሲል ቃል አስቻለኝም። ወደ እሱም አልተኮስኩም፣ ወደ ሰማይ ነው የተኮስኩ። የመጀመሪያው ማለት ነው የመጀመሪያው ወደ ሰማይ ተኮስ ሮጥ። አብሮ ሶስት ልጆች ነበር ሮጥ። ግን የመታሁት እሱ ነው መርጭ ተከትዬ ማለት ነው ተከትዬ ነው የመታሁት። ስራዬ ብዬ ነው የመታሁት። በጣም እንትን ስላለኝ ማለት ነው። አድቫንቴጁ ቢያገኝ እኮ እኔም ህይወት ያልፋል ነበር። ይሄ ራስ መከላከል ነው እና ያው አንደኛም ደግሞ ያስፈለኝ እሱ ነው። ፍርድ ቤት ከቀረብኩ በኋላ የሚያስፈለኝ ከጀርባ መጀመሪያ መምታት ነው እንጂ ሰልፍ ዲፌንስ ነው። ከኋላ መታሁት፣ እንደገና ሲገላበጥ ነው ከፊት የመታሁት እና እኔ ሞተ ብዬ ነው እንደውም ጥዬ ሄድኩት። ግን አልሞተም። ፍርድ ቤት በሁለተኛው ቀጠሮ መጣ። አክቹዋሊ የትኛውም ወንድ ቢሆን የሚያደርገው ነገር ነው። መሳሪያ ሰው አውጥቶ በፊት ለፊት
አንተ መሳሪያ ከያዝክ የምትወስነው ውሳኔ ነው። እሺ በሁለተኛው መጣ። እንዲሁም እኔ ኢትዮጵያዊ ሳልሆን ስፓኒሽ እንደሆንኩ ነው ለፍርድ ቤቱ የተናገረው። ኦኬ ከዛ በኋላ ቀጥታ ወደ ፖሊስ ጣቢያ ሄድክ ነው? ወደ ፖሊስ ጣቢያ ነው። ምንም ነገር አላልኩም። መንገዱ ተዘጋ። ኦኬ በአየር ነው መንገዱ የተዘጋ። ማንም መንቀሳቀስ በሄሊኮፕተር ላይ ሆኖ በቃ ማንም መንቀሳቀስ አይችልም። ምንም መንቀሳቀስ መኪና፣ እግረኛ ምንም መንቀሳቀስ አይችልም። እና በሰዓቱ ያዝኩት መሳሪያ ስፓኒሹ ይዞልኛል። እኔ የተገኘሁት ከልብሴ ላይ የነበረው የረገፈው ባሩድ ነው። መጡ ይዘውኝ ሄዱ። ሲፈልጉ ምንም መሳሪያ አላገኙም። ከወሰዱ በኋላ ልብሴን ነው እንደገቡ ያስወልቁ። ልብሴን አስወልቀው ጃምፕ ሰጡኝ፣ የእስር ቤት ልብስ ማለት ነው። ወደ ማረሚያ ቤትም አይደለም የወሰዱኝ፣ ጣቢያ ነው የወሰዱኝ ለጥያቄ ማለት ነው። እና ወስደው ልብሴን ለምርመራ ነው ልብሴን የመረመሩት። ልብሴ ላይ የረገፈው ባሩድ ነው የተገኘ። እና 2 ፌለን የሰጡኝ ከ5 ዓመት እስከ 15 ዓመት፣ ከ5 ዓመት እስከ 20 ዓመት። አንደኛ ዩዝን ፋላላ መሳሪያ በመጠቀሜ፣ ሁለተኛ ደግሞ ልጁን ስለመታወት ማለት ነው። 2 ፌለን የሰጡኝ መሳሪያ በመጠቀም ማለት ዩዝን ፋላላ 5 ዓመት እስከ 20 ዓመት ያስይዛል። ፈለኒ ማለት ነገር በመጠቀም ነው። መሳሪያ በመጠቀም ዩዝ ፋላላር ብለው ነው የሚይዙት። ፈለኒ ነው። ፈለኒ ማለት ደግሞ እዛ ሀገር ትልቅ ሬከርድ ነው። 2 ፈለኒ ነው የሰጡኝ። ዩዝ ፋላላር እና እሱን በመምታት የእሱ ደም በመታየቱ ማለት ነው። በሰዓቱ ምንም አልመሰለኝም ነበር። እዛ በኋላ ነው ኬዙን ሳየው በቃ ተስፋ እንደሌለኝ ያወቅሁ። ትንሽ ከበድ ይል ነበር። አዎ በጣም ከበድ ይል ነበር። ከዛ በኋላ ምን ያህል ዓመት ተፈረደብህ? 15 ዓመት ተፈረደብኝ። በነበርኩበት እስር ቤት ቆየሁ ዓመት ከምናምን እዛው ጣቢያ ላይ ማለት ነው። እሺ እስኪፈረደብኝ ነው። ከተፈረደብኝ በኋላ ደግሞ ሌላ ቦታ ወስደው ደግሞ እንደዚህ 22 ሰዓት ተዘግቶብኝ ነበር ሙሉ። ለምን? ላይ ያሉ እንትኖች ተጨምቀው ሌብል ይሰጣል። እስረኞች ነው ያንተ የሰራው ያንተ እንትኖች ታሪኮች እንትን ብለው ይጨመቁና ሌብል ይሰጣል። ሌቭል 1 መግባት ያለ የሰራው ወንጀል ያ እስኪጣራ ድረስ 22 ሰዓት ተዘግቶብኝ ነበር ሙሉ። ከጧት 1 ሰዓት ወጣለሁ ከውጭ፣ ከሰዓት ደግሞ 1 ሰዓት ለሻወር እንወጣለን። ከዛ ውጭ በቃ ፍርግራግ ብረቶች አሉ። በዛ ነው በቃ ምግብ ይመጣል በቀዳዳ ነው። ከአንድ ክፍል 2 ሰው። ከዛው እንደዚሁ ዓመት ከምናምን ተቀመጠ። እንደገና ተጣርቶ ተጨምቆ ሌቭል 4 ብለው ደግሞ ወስደው አሁንም ዝግ ነው። ያ ሌቭል 4 ገባሁ። ለብዙ ጊዜ ተዘግቶብኝ ነበር ሞል። ከአንድ ክፍል 2 ሰው ነው ያለ። በቃ ሜቢ ለምሳ ወጥተህ ካፌ ልትበላ ትችላለህ። ከዛ ውጭ የለም። በአንድ ሰዓት ለ2 ሰዓት ትወጣለህ፣ ትገባለህ። ላክዳውን ነው የሚባል ላክዳውን እዛ ሜቢ ሸፍት ከተቀየረ በኋላ ደግሞ ለ1 ሰዓት ሊያስወጡ ይችላሉ። ስልክ መጠቀም ካለብህ ወይ ሻወር መውሰድ ካለብህ። ሰሰቱ የሚባል ፕሪዝን ነው የነበርኩ። ምን ሰሰቱ 1 ሰሰቱ። እኔ ሰሰቱ ነው የነበርኩ ቨርጂኒያ ውስጥ፣ እዛው ቨርጂኒያ ስቴት ፕሪዝን። ምን ነበር ሌላ በጣም ከባዱ ነገር እስር ቤት ውስጥ? እስር ቤት ውስጥ ገና እንደገባ ገና ፍሬሽ እንደሆንክ በጣም ብዙ ፈተና ያጋጥማል። ለምሳሌ ፍሬሽ ሚት ገና ስትገባ በየእንትኑ ላይ ፌንሱ ላይ ቆሞ የምታየው ነበር እስረኛ። ገና አዲስ እስረኛ ስትገባ ፍሬሽ ሚት የኔ ናት ምናምን ብለው ነው እንትን የሚሉት። ማለትማ ምን ብዬ ልንገርህ፣ ለዚህ ፋጌጥ ምን ሰዶማውያን። በዛ ሰዓት ራስህን መጠበቅ አለብህ። ጨካኝ መሆን አለብህ ማለት የኔ ናት ሚንስ በቃ እንዲያገኙ ሊደፍሩ ማለት እና ጫማ የለበስከውን ጫማ ራሱ እንትን ይሉብህ ይችላሉ። እና በጣም ከባድ ጊዜ ነበር። እና ከዛ እንደገባሁ አንዱ አላስቀምጠኛል፣ ወጋሁት። ይሄ ግብረ ሰዶም ማለት ነው። በቃ ዝም ብሎ ማይሆን ነገር ነው። በቃ ኢቭን የሆነ ነገር እንኳን አሁን በሰዓቱ አንዱ ፕሪዝን ወደ አንድ ፕሪዝን ገብተህ የሆነ ነገር አንድ እስረኛ ሲሰጥህ አትቀበልም። ያችን ዋንጣት ሊል ይችላል። ምግብም ሰጥቶ በልታት ሊሆን ይችላል። ያችን የሰጠውን አንጣት ሊል ይችላል። ካለበለዚያ ሌላ ነገር ነው። እንደዛ ሁኜ አንዱ ወቅቼ 3 ወር ጨለማ ውስጥ አስገቡኝ። ከዛ እንደወጣሁ ደግሞ ወደ ሌላ እስር ቤት ነው የቀየሩኝ።
በገዛኛው ስለተወጋ ከዛ ቦታ ሌላ ነገር ይፈጠራል ብሎ ሌላ እስር ቤት ቀየሩ። በዛ ከእስር ቤቱም ደግሞ ታይሜን ጨርሼ ስል ደግሞ ስወጣ ውጭ ላይ ምን ጠበቀኝ? ኢሚግሬሽን ፌዴራል ፖሊስ ጠበቀኝ። ስንት 15 ዓመቱን ጨርሰህ? 15 ዓመት አለ 6 ዓመት አሞክሯል። ኦኬ 6 ዓመት ነው የታሰርኩ። ከዛ በኋላ ደግሞ ኢሚግሬሽን ነው የሄድኩ። ኢሚግሬሽን እንደዛ ሙኛ አልተፈታሁም። ኢሚግሬሽን ፒክ አደረገኝና ኢሚግሬሽን ወሰደኝ። ኢሚግሬሽን ወስዶኝ በጣም የእስር ቤት ስቃይ እዛ በኋላ ነው። ኢሚግሬሽኖች ከወሰዱኝ በኋላ ኢሚግሬሽን ወስደው የት ነው የወሰዱኝ? የነጭ ሀገር ነው። ጥቁር የሚባል አያውቁም። ጥቁር አይወዱ ሬሲስት ናቸው። ሬድኔክ ይባላሉ። ከሞን ቦይ ምናምን እንደ ሲጠሩ ራሱ ምን ብዬ ነገር ከዛውኝ በጣም ጨነቀኝ እና ላብድም ሆነ በመጨናነቅ ማለት በስትረስ። ኢሚግሬሽን ለምዶ ወደዚያ የወሰደ የፌዴራል እስር ቤት ስለሆነ ኢሚግሬሽን የአሜሪካ ኢሚግሬሽን ከኛ ጋር ከኢትዮጵያ ኢሚግሬሽን ጋር ተገናኝቶ ያሉትን ነገሮች ምናምን እስኪያጣራ ድረስ ግዴታ መታሰር አለበት። ስለዚህ አመክሮንም እንደጨረስክ አትወጣም። በቃ የስቴት ፕሬዚደንት ጨርስ ተፈረደብኝ ጨርሰ አትወጣም። ኢትዮጵያዊ ስለሆንክ ነው አይደለ? ኢሚግራንት ነኝ። ማንኛውም ኢሚግራንት እንደዛ ነው የሚደረገው። ወንጀል ሲሰራ ይጠበቃል። ኢሚግሬሽን ጀር ነው። ከዛ ከኢሚግሬሽን ጀር ነው አመትም 2 ዓመትም ቆይቶ ልትፈታ የምትችለው። እዛ ገብቼ በጣም ተሰቃዩ ፈረንጆች በጣም። ከዛ በኋላ ራሴ ነኝ ከአንዴም 2-3 ኢትዮጵያ ኤምባሲ ደውሎ ጠይቆኛል። እዛ ማን አለህ ምን አለህ እዛ ሄዳውም እንዴት ነው የምትኖረው ምናምን ብሎ ማለት ነው። በቃ ሁሉ ነገር አለኝ። ቤት ሁሉ አለኝ ብያቸዋለሁ ነበረም ደግሞ ነው ቃም ተኩና ወደዚህ እንጂ ስመጣ ወደ ኢትዮጵያ ሊልኩ ሲሉ ቤት ሁሉ አለኝ ብያቸው ነው። ፓስፖርት በክናሴር በቃ ክናሴር በለው እንደዚህ የሚገለጽ ሉክ የሌለው ምናምን ፓስፖርት ፎቶ እንትን ብለው ሰርቶ የሰጡ አምጫና ነው። እንደዛ ካረኩ በኋላ ራሱ ትንሽ ቆይቻለሁ። አላኩኝም ተሩ። ስለዚህ እዛ 2 ዓመቱን ብትጨርስ ኑሮ በቆይ ነው እፈታ ነበር። ነው ቅጣትን ጨርስ እዛው አሜሪካ ተሆን ነበር። አውቶማቲክሊ አሜሪካዊ ነኝ እንዳልኩ። አባቴ እኔ 15 ዓመት እያለሁ ነው እሱ አሜሪካዊ ነው እና ህጉ ይፈቅዳል። አሁን ትንሽ እህቴ አብራኝ ሄደችው። ትንሽ እህቴ አሜሪካዊ ናት። አባቴ አሜሪካዊ ነው። እኔ በሰዓቱ እንዳልኩ በዛም እያልኩኝ ሂጅ አለመፈተኝ ነው የምትጠየቃቸው። ስለ አሜሪካ ስለ ባንዲራው ስለ ህጉ የምትጠየቀው ጥያቄ አለ። እንትኑ ለማግኘት ማለት ነው መኖሪያ ፍቃድ ዋናውን ሲቲዝን ለማግኘት እና በሰዓቱ ሂጅን አልፈተንኩም። ወደ እስሩ ስለገባ ነው ወይስ? ወደ እስሩ ስለገባው ሳይሆን በሰዓቱ በቃ እንዳለ ወጣት ነበርኩኝ። በቃ ዝም ብዬ ጨፈረው ምንም አታለኝ ማለት ነው። ይሸውዳል። ስለዚህ አሁን ልክ ከእስር ቤት ከወጣ በኋላ ኢሚግራንት ስለሆንክ ኢሚግሬሽን ለ2 ዓመት መታሰር ነበረብህ እንደ አዲስ። አንተ ያ ነገር ነው የከበደ። ኢሚግሬሽን ውስጥ ያለው እስር ደግሞ ሌላ ነገር ሆነብህ በጣም። ስለዚህ ወደ ሀገር ላኩኝ አልክ ማለት ነው። ሬሲስት ስለሆኑብኝ ወደ ሀገር ላኩኝ አልኩ። እንደዛ ጠይቄ ስመጣም በ2 ወታደር ታጅቤ ነው አዲስ አበባ ድረስ የመጣው። በአሜሪካን ወታደሮች? በአሜሪካን በአንድ ቻይና እና በአንድ ጥቁር አሜሪካዊ ማለት ነው። ሴትና ወንድ ናቸው። አጅቦኝ ኤርፖርት አመጣው ቦሌ አስረክቦኝ ሄዱ። ኢትዮጵያ ገባ። ከዛ በኋላ ማ ተቀበለ? ከዛ ኢትዮጵያ ማንም አልነበረም። አባቴ ነበረ እዛው አሜሪካ ከዚህ ባህር ዳር። እሺ። እና የእህቴ ወንድም ነበር አሜሪካ ያለችው እህቴ ማለት ነው። የብናት ልጅ ናት ብያለሁ እንዳለ አምጣ አዲስ አበባ 2 ወንድሞቿን ወስዳለች። አዲስ አበባ አድርጋቸዋለች። እና በዛ ሰዓት ወንድሟ ነው መጥቶ የተቀበለኝ። እንደገባሁ ፊት የፈራረሰ ንጹህ አየርም አግኝቶኝ አያውቅም። እስር ቤት ነው የነበርኩ ለብዙ ጊዜ። መቀርፈት ጀመረ። ዝም ብሎ ቆዳዬ ማለት በቃ መቆርፈት ጀመረ። መናኸሪያ አካባቢ የሆነ ክሊኒክ አለ። ዶክተር እጅ አይቼ ምናምን የሚቀባ ሰጡኝ ነው በወር ምናምን ፊቴ የተመለሰው ራሱ። አዲስ አበባ ቆየ ብዙ ወይስ ወደ ባህር ዳር መጣ? ወደ ባህር ዳር ነው የመጣው። የፕሌን ቲኬት አጥቼ በባስ ነው የመጣሁት። መርካቶ በሌሊት ጀማ ነው እዛ መናኸሪያ አውቶቡስ ተራ ሄጄ በህዝብ ባስ ነው የመጣሁት። ከዛ በኋላ እንግዲህ ህይወት ትንሽ የሚከብድ ይመስለኛል። ምክንያቱም አሜሪካን ሀገር ወደ 16 ዓመት አይደለም 6 ዓመቱን በእስር 10 ምናምን ዓመት ደግሞ በስራና በትምህርት አሳልፈዋል። ቤት ነበረ፣ መኪና ነበረ፣ ስራ ነበረ።
ሞዴልም ዶክተርም የሆነች ፍቅረኛ ነበረች። በጣም የተደላደለ የሚባል ህይወት ነበረ። ከዛ ደግሞ እንደ አዲስ ሀ ብለህ ወደ ኢትዮጵያ መጣ ባዶ እጅ፣ ለዛው መመለስ የማትችልበት ሁኔታ ውስጥ ሆነ ማለት ነው። ከዛ በኋላ እንዴት ነበር ህይወት? አይከብድም? በጣም ይከብዳል። በጣም ስለዚህ አንተ እኔ እንትን ስላለ ልኖረው እችላለሁ፣ ግን በጣም የከበደ ደግሞ የሰው አፍ ብዙ አይነት ነገር ብዙ አይነት አማርኛ ሊጥሩብህ ይችላሉ። አንተ በቃ ኑሮህ እንትን ብሎ እየኖርክ ብዙ አይነት ነገር ሊናገሩ ይችላሉ። አሜሪካን ከነታቱ ይዘህ መጣህ። አሁን አንተ አሜሪካ መጥተህ እንደዚህ ታደርጋለህ? ማቶ እንዴት ጤነኛ መሆንህ አለማበድህ። የሆነ ሰዓት ላይ ጀምሮ ነበር ራቁቴን ሁሉ ነው ጀምሮ ነበር፣ ግን እግዚአብሔር ራሱ በቃ ያለኝና በራሱ ጊዜ ነው ጠንካራ ያደረገኝ። የሰው ምላስ ይሄ ነገር አብጄ ነበር። መናኸሪያ አካባቢ ያው ተስተራ ምናምን ራቁቴን ነበር፣ በፓንት ብቻ ራቁቴን ብቻ ነው የሚሆነው። በጣም አረቄ ጠጣ ነበር፣ ቀን ሙሉ አረቄ ጠጣ ነበር። በቃ ኑሮ ሁሉ ነገር ጠፍቶ የፊት የተጋግጡት የሚወርቅ የምነሳበት ማለት ነው። ብዙ ነገር አይቻለሁ። እዚህም ከመጣሁ እንደዚህ አንዱ ተናግሮኝ አንዱ መጥቼ ብዙ ስቃይ እስር ቤት ሁሉ ገብቻለሁ። እንደዚህ አፉን ከፍቶብኝ ማለት ዝም ብዬ ከአርፌ ከተቀመጥኩበት ይመጡና እንደዚህ። ከዛ በኋላ ወደ ጎዳና ሁሉ ወጥተህ እንደነበረ ሰማሁ። አዎ፣ ወደ ጎዳና የወጣሁበት ምክንያት ከዛ ስመጣ ሁሉ ነገር የተመቻቸና ሁሉ ነገር እንትን ያለ መስሎኝ ነበር የመጣሁት አገሬን መርጬ። ግን ከመጣሁ በኋላ እንደጠበቅኩት አላገኘሁትም። አእምሮዬም መጨናነቅ እንዳሰብኩት ነገሮች ስላልመጡልኝ ሁሉ ነገሩ በቃ እንትን አለብኝ፣ ተጣፋብኝ፣ ከበደኝ። ምኑን ከምን ላድርገው ተንታታብኝና በቃ ነገሮችን ለዛ ነው እንትን ያልኩት፣ ወደ ጎዳና የወጣሁት። ከዛ ከወጣሁ በኋላ ትንሽ ጊዜ ቆየ በኋላ የሚረዳኝ ሰው አገኘሁ። የሚረዳኝም በቃ ተስፋ አለ። ከዛ በፊትም ግን እኮ አባት የሆነ ቤት ነገር አመቻችቶ ኑር እያለ ነበር። አዎ፣ አባቴ የራሱ ቤት ነበረው። 16 ኑር፣ ሁሉ ነገር የምትፈልገውን አድርግ፣ ብላ ጠጣ ተብዬ ነበር። ግን እኔም አላውቀውም። አይ ቲንክ የሆነ ማመን አቅቷል፣ መቀበልም አልቻልክም ነገር እንደዛም ይመስለኛል። አዎ፣ ምንም ትልልኝ አልቻለም። በቃ ውስጤ ሊቀበሉ አልቻለም ያሉትን ነገሮች ማለት ነው። እኔ ያሰብኩት የነበረው ሲሄድ የነበረች ኢትዮጵያ ነው የጠበቅኩት። በ10 ሳንቲም ቀምጣሌ ገዝተን በጣም ርካሽ ነበር። ዳቦ ለመግዛት 20 ሳንቲም 15 ሳንቲም ነበር በሰዓት። እኔ እንደዛ አስቤው ምን ከመጣ በኋላ ሁሉ ነገር ተቀያይሮ ነው የጠበቀኝ። ሁሉ ነገር ተገለባብጦ ማለት ትችላለህ። ሰፈሬን እስከ መርሳት ሁሉ ደርሻለሁ የመጣው ጊዜ። ቤቴ ጠፍቶኝ ማለት ነው። ከመናኸሪያ ወርጄ ቤቴ ጠፍቶኝ አገሩ ተቀያይሮ ነው የጠበቀኝ እና ለዛም ጭምር ነው በቃ ጭንቅላቴ በጣም እንትን ስላለ ነው ወደ ጎዳና የወጣሁት። ከዛ በኋላ እስከ ጎዳና ህይወት እንዴት ወጣ ደግሞ? ከጎዳና ህይወት የወጣሁት ጎዳና እየኖርኩ ነበር። አንዳንዴ የሆኑ ልጆች ነበሩ ከነሱ ጋር አድራለሁ ስል በቃ እዛው ቀበሌ 5 ላይ ነው ለ10 ምናምን ነው ልናድር የምንችለው። ቤቷን ብቻ ልናድር ይችላል። ደግሞ ያ ሲደብረኝ ደግሞ መንገድ ላይ አድራለሁ። የሊስትሮዎች የሚቀቡበት ምናምን አለች ቀበሌ 6 ላይ ማለት እዛሽ ጋር አድራለሁ። እኔ የሆነ ልጅ ነው ሁሌም በቃ ይመክረኛል። አንተ ምንድን ነው እንደዚህ የምታየው እኮ ከገጠር መጥቶ እንደዚህ ነው ተስፋ ስለሌላቸው። አንተ እኮ ተስፋ አለ፣ ቤተሰብ አለ፣ አባት አለ፣ እናት አለ፣ ማሰራ ወይ ደግሞ በቃ ራስህን እንትን በል ቀይር። አሁን ሀራን ጸበል አሁን ሀራን ተጠመቅኩ። አዲስ አበባ ስላሴዎች ይጃሉ ለጸበል እህቴ ይዛኝ ሄዳ ማለት ነው። ተጠመቅኩ። እዛም ትንሽ እየተመለስኩ መጣሁ። ከነገሮች ሁሉ እየራኩ ማለት ነው። አባቴ እዛ በኋላ ከመጣሁ በኋላ እሱ ጋር መኖር እንደማልፈልግ በቃ ያለውን ነገር ስላወቀ ብቻ ምግብ እየከፈለልኝ
እኖር ነበር። የምግብ በወር ይከፍልልኝ ነበር። አሁን ነገሮች እየተሻሻሉ ሲመጡ ራሴን እንትን እያልኩ ስመጣ ምን አልኩ፣ አይ ምግቡ ይቅርብኝና ዶርም ተከራዩልኝ። ለምን መውደቂያ የራሴ ካለኝ ምግቡን አብስዬ መብላት አያቅተኝም። እዛም እያሉ አብስዬ ነበር መበላ የነበረው። ልዩነቱ እንግዲህ ሳትፍ ብሎና ስቶን እንትን ማለት ብቻ ነው። ቤት ተከራይልኝ አልኩት፣ ቤት ተከራይልኝ። ቤት ሲከራይልኝ ሁሉን ነገር ነው እስከነ ሙሉ ነገር ማለት እብን የምለብሰው እና ማለት በሻንጣ ሙሉ ልብስ የመጣልኝ ፍራሹ እስከነ መጠጫው እስከነ ማብሰያው ሁሉን ሰጥቶ አይው ብሎ ቤት ሰጠ። ቤት ተከራይልኝ፣ ዶርም ተከራይልኝና ዶርም መኖር ጀመርኩ። እያልኩ ስኖር አንድ ሰው አብሬ ማኖር ጀመርኩ። አብሬ እንደዚህ ቤተሰብ ያለው ልጅ ማለት ነው። አብሬ ማኖር ጀመርኩ። ለሁለት እናበስላለን፣ ለሁለት እንበላለን። እሱም ቤተሰቦቹ ጥለውት ወደ ትግራይ ሄደው ምናምን በቃ በረንዳ ላይ ኖርቄ ነበር። ግን አሳደግኩት፣ አብሮ ይኖረ። እሱ ስላለ እኔም እየጠነከርኩ መጣሁ አልኩ። በቃ እሱ መጾም ሁሉ ጀመርነ። ጾም ሲመጣ ያበስላል። እኔ ባለማ እንኳን በወጣሁት እሱ አብስሎ ይጠብቀኛል። እና ነገሮች እየተቀየሩ መጣ። እሱም ትምህርት ጀመረ። እንደዛ እያለ ብዙ ጊዜ አለፈ። ከዛ በኋላ ምን ስራ ጀመርክ አንተ? መጀመሪያ አኳዲስ ውሃ አከፋፍል ነበር። እሺ። እንደ ተሸካሚ ልግባ ስለው ልጁም ደግሞ ስለሚያውቀኝ ዋናው ባለቤት ነው አንተንማ እንደ ተሸካሚ አላስገባህም። ተሸካሚ በዛ ሰዓት 800 ብር ነው የሚያገኝ በወር። ከስንት ዓመት በፊት ማለት ነው? ከ10 ዓመት በፊት። ሴልስማን 1500 ነው የሚያገኝ። እናንተም ሴልስማን ነው ማድረግ። መጽሐፍ ማንበብ ትችላለህ፣ መቁጠር በደንብ ትችላለህ። እንዴት አንተ ተሸካሚ ያደርግሃለሁ? ሴልስማን ነው ማድረግ ነው። አኳዲሷ ለ5 ወር አከፋፍያለሁ። ሀገር ሐሙሲት የምትባል ሀገር እየተመላለሱ በቀን 4-5 ይመላለስ ነበር እየጫንኩ ማለት ነው። በጣም ትርፋማ ስራ ነበር ለነሱ። ከ5 ወር በኋላ አቆምኩ። ታመምኩና ስኳር በሽተኛ ነኝ። አቆምኩት። ከ5 ወር ከሰራሁ በኋላ ታመምኩ፣ አቃተኝ። በቃ እጅና እግሬን ያዘኝ፣ ፓራላይዝ ብሎን ነበር። አቆምኩት። ለአንድ 2 ወር ምናምን አቆምኩት። ከዛ በኋላ ከሰፈር ልጆች ጋር 46 ነን ተደራጀን። ተደራጅተን ደግሞ ፓርኪንግ ስራ፣ ሮንድ ፓርኪንግ ስራ ብዙ ቦታ ላይ አገልግያለሁ። በኮሮና ሰዓትም አገልግያለሁ። ከማስታጠብ ጀምሮ ጎዳና ተሰብስቦ ጣናቅ ትምህርት ቤት ላይ በመቀለብ እየዞርኩ ካሬታ እየገፉ እየለመንኩ ማለት ነው። ከፓስታ እስከ በርበሬ እስከ ሽሮ በቃ ሰው በየቤቱ የሰጠኝን ካሬታ እየገፋው እየዞርኩ በየቤቱ እንጀራም ሰጠኝ። ጣናቅ ወስደን ሌሎች ጓደኞች ወጥ ሲሰሩ እኔ እየዞርኩ ለምናለሁ። እንደዛ እያደረግና 46 ነን ተደራጅተን አካዳሚ ባህር ዳር አካዳሚ የትራፊክ ፍሰቱን ለማሳለጥ ስራ ጀመርን። ባህር ዳር አካዳሚ ስንጀምር የመጀመሪያ ደግሞ ስንበላ 400-500 ነው። ፓርኪንግ ማለት ፓርኪንግ ስራ በቃ ማሳለጥ ተማሪ ሲገባና ተማሪ ሲወጣ ከጠዋት 1 ሰዓት ከሰዓት 1 ሰዓት ነው የምሰራው። ከዛም 7 ዓመት ሰራው። አሁንም እየሰራው ነው። ስንት ዓመት? 7 ዓመት። አሁንም የምተዳደር በሱ ነው። 7 ዓመት ፓርኪንግ። አሁንም የምተዳደር በሱ ነው። መስተንግዶም ትሰራለህ? መስተንግዶም እሰራለሁ። አሁን ግን መስተንግዶና ትምህርት ቤቱን ብለህ በአንድ መስመር ነው ማካሄድ፣ በአንድ ሰዓት ነው ማካሄደው። አሁን ትምህርት ቤት ቅዳሜና እሑድ የለም አይደል? መስተንግዶ ግን 7 days a week ነው የምሰራ። 4 ሰዓት እገባለሁ፣ 8 ሰዓት እወጣለሁ። እሱ ከሰኞ እስከ ዓርብ ያለው ፕሮግራም ነው። የት ነው የምትሰራው? መስተንግዶ ያጀባበረ ምን ቤት ነው? ሬስቶራንት? አሳ ቤት ሜላት ጎን ማለት ነው። የቆየ የባህር ዳር እንግዲህ የጥንት ነው። 66 ዓመት ነው ምግብ ቤቱ ማለት ነው። የድሮ ነው፣ በጣም የድሮ ነው። ከቅዳሜና ከእሑድ ቅዳሜና እሑድ 8 ሰዓት አይደለም የምወጣው። የምሰራባት ዘመዴ ናት። የምትሄድበት ካለ ምናምን ቤት ጠባቂ ነኝ። እውላለሁ እስከ 10 እስከ 11 ሰዓት። ከዛ ውጭ ግን ከሰኞ እስከ ዓርብ እንዳልኩ ያኛውን ስራ ስለሚገፋብኝ 8 ሰዓት እወጣለሁ። ከቤት እስክደርስ 8:20 ይሆናል። 8 ተኩል እገባለሁ። በጣም ደስ ይላል። 9:20 ተኩል ልወጣ እችላለሁ። ከዛ በኋላ ነው እንግዲህ አዲሷ ባለቤት ጋር የተገናኛችሁት። እንዴት ተገናኛችሁ? በጣም እንደምታፈቅራት እየነገርከኝ ነበር። እሷን የሚያገኘኋት እንደዚሁ እንዳጋጣሚ ነው።
አዩዋት መንገድ መስተንግዶ ነበር የምትሰራ። ቀላ አዩዋት ማታም ታስተናግድበት ቦታ ይሩ አናገርኳት፣ አልተግባባንም። ግን ተስፋ አልቆረጥኩም። አሁን ብዬ በእጅ አስገባኋት። ታውቅ ነበር አንተ ያኔ እሷ ፓርኪንግ ምናምን እንደምትሰራ እሷ ታውቅ ነበር? ማን? ባለቤት። አዎ። ግን በቃ እንዳልኩ ጥሬ አገኘኋት። ካገኘኋት በኋላ ግን ለእኔ እንትን የሆነች እሷ ናት። አንደኛ ጥንካሬ ማለት ነው። እንዲሁም እንደገና ሌላ ስራ እየፈለኩ በቃ ነገሮችን ሰርቼ እንዳድር ማለት ነው። ዝም ብለህ ማይሆን ቦታ ላይ ብለህ ምናምን እንድትመጣ ሳይሆን ሰርተህ እንድትመጣ ሰርተህ እንድትበላ ጎበዙን ጠንካራውን አጣህ አገኘ ብላ ፊቷ ማይቀየር። ታውቅ ነበር ያሳለፍከውን ህይወት በደንብ ከመጀመሪያው? አዎ ታውቅ ነበር። የምትሰራባት ሴትዮ ነግራታለች ስለኔ። ሴትዮዋ ታውቃለች? ሴትዮዋ ማዞ ሰፈር አንድ ሰፈር ሰዎች ነው። ቤተሰቦችን በደንብ ታውቃለች ማለት ነው። ወይ የገሌ ልጅ ነው ምናምን ብላታለች። የአባቴ ስም ጠርታ ማለት ነው። እና ግን እሷ የፈለገው ምንም ታላለችኝ። በሰዓቱ አብረን ለብዙ ጊዜ ቆየን። አሁን 10 ምናምን ዓመታችን በትዳር ልጅም አላቸው። የ7 ዓመት ልጅ አለን። እግዚአብሔር ያሳድግላቸው። አሜን አባቴ። አሁን ልጅህንም እዛው ፓርኪንግ የምትሰራበት ባህር ዳር አካዳሚ ውስጥ ነው ማስተምረው። ምን ያህል ትከፍላለህ? 1600 በወር። ፓርኪንግ እየሰራ ከምታገኘው ብር ላይ ሴቪ ያደረክ ልጅህን ደግሞ ታስተምራለህ። አዎ። ምን ይላል ልጅህ እዛ ትምህርት ቤት ውስጥ ፓርኪንግ እየሰራ ምናምን ስልህ ባይዘው ልጅም ደስተኛ ነው። ሲወጣ ሲገባ ጠዋትም ይዞ ሜድ ነኝ። ከሜድ ግባቱ በፊት እኔ ጋር ቁጭ ብሎ ላይክ መንገድ ላይ ድንጋይ ካለም ያችን ድንጋይ አንስቶ ምናምን ነው የሚገባ። ያ ድንጋይ ተፈንጥሮ ተማሪ እንዳይመታ መንደር ያሉ መሀል ላይ ያሉ ድንጋዮች እናነሳለን። አሁን እንደገባሁ እኔ መጀመሪያ ስሬ መንገዱን ላይ ጀምሮ እስከታች ቼክ እያደረኩ ነው የምሄድ። ለምን ድንጋይ አለ ያ ድንጋይ ይፈነጥር ካሁን በፊት ተማሪን ሲመታ ስላየው ማለት ነው። ተፈንጥሮ ኮበል ተፈንጥሮ ያነሳል፣ ድንጋዩን ያነሳሳል። ለዛ በኋላ ባባ በቃ ልገባ ነው አሻግረኝ ይለኛል። አሻግረውና ይገባል። ከሰዓት አግዞኝ ነው የሚገባ። ከሰዓት በኋላም ደግሞ ለወጣው ስል ልክ ስሬ እንደጨረስኩ በራሱ እንዲወጣ አድርጌው ወይ እየተጫወተ ይጠብቀኛል ወይ ጥላ ስር ቁጭ ብሎ ይጠብቀኛል። እዛ ልክ ጨርሼ ስሬን ጨርሼ ሁሉ ትራፊክ ፍሰቱ ባዶ ሲሆን ገብቼ ልጄን ይዤ ወደ ቤት እሄዳለሁ። አሁን ላይ እንግዲህ አባትህ እንደነገርከኝ ከሆነ ብዙ ነገር አድርጎልህ ነበረ ማለት ስለ መልካምነታቸው ስለ አባትህ መልካምነት ብዙ አውርተሃል። ከካሜራ ጀርባም ካሜራ ላይ አሁን ላይ ሰፖርት ምናምን የመደራረጉ ነገር አለ? አሁን ምንም ነገር የለም። ሰፖርት ማድረግ በቃ ራሴን ሼፍነትም እንደሰራ ነገር ሼፍነትም ሰርቻለሁ። ንገረን እስኪ ስለሱ። ታዋቂ ስዊዘርላንዳዊ ሼፍ አለ። ኢቢኤስ ላይ ሁሉ ቀርቦ ነበር። ከሱ ጋር ካሁን በፊት አንድ 6 ወር ሰርቼ ለቆ ሄዶ ነበር። አሁን እንደገና ተመልሶ መጥቶ ደግሞ 5 ወር ሰርቻለሁ 13 ማለት ነው። አሁንም የነበርንበት አካባቢ ቀዝቀዝ ያለ ገበያ ስለሌለው ወደ አስፋልት አካባቢ ቦታ እየፈለገ ነው። በግሪል ነው የምናበስለኛ። በመብራት ነው በሰዓት በግሪል ነው በርገሩ የምናበስለው። ከሱ ጋር ሰርቻለሁ። የት ነበር የሰራው? እዚሁ ባህር ዳር 13። ስለዚህ የሼፍነት ሙያውም አለ በደንብ ምናልባት እድሉ ቢመቻች ምናምንም እሱን ነገር የመስራት አቅሙ ይኖራል። በጣም አንበስ ከዚህ ሁሉ የህይወት ውጣ ውረድ እንግዲህ ህይወት ምን አስተማረች? ትዕግስት አለመኖሬ በጣም ብዙ ስቃይ አሳይቶኛል። ብዙ ፈተና አጋጥሞኛል። ለስርም ዳርጎኛል። ለጎዳና ኑሮ ከሞቀ ህይወቴም ደግሞ አምጦ እዚህ የኖርኩ ነው። አሁን ለወጣቱም ሆነ ለማንኛውም ለወንድ ልጅ የሚነግረው ትዕግስት ግዴታ አስፈላጊ ነው። ትዕግስት ከሌለ ብዙ ነገር ይበላሻል። ትዕግስት ካለ መሳሪያም ለያዘ ማንኛውም ለያዘ ሰው ለአንድ ደቂቃም ሆነ ለተወሰነ ሰከንድ ትዕግስት ያስፈልጋል። ትዕግስት ካለ ሁሉ ነገር አለ። በጣም ደስ ይላል። እስኪ አሁን እዚህ ደግሞ ስቱዲዮአችን ውስጥ በጣም ብዙ ያወራህላት፣ ካሜራ ላይ እንኳን ብዙ አላወራህም። ከካሜራ ጀርባ በጣም ብዙ አውርተህላት ነበር። ባለቤትህና የልጅህ እናት እዚህ ትገኛለች እና መቅዴ እስኪ መቅዴ እንኳን ደህና መጣሽ። እንኳን ደህና ቆያችኝ። አንቺንም እንዲሁ ስላገኘንሽ በጣም ደስ ብሎናል። እኔም በጣም አመሰግናለሁ እድሉን ስለሰጣችሁ። እሺ ቴንክ ዩ። ያው አንበሳው ዛሬ ትንሽ ነርቨስ ነገር ማለት ካሜራ ላይ ስንቀርብ ያው ሁለታችንም ለመጀመሪያ ጊዜ ነው፣ ግን እኔ
እሱ ትንሽ ታደናገጠ። አንቺ እንኳን ቲክቶክ ምናምን እንደምትሞካከሪ ቲክቶክ ምናምን ነገር ሞካከራለሁ። ብዙም ቫይራል የወጣ ነገር ባይኖረኝም ይወጣል ነገር አሁን አንበሳው ትንሽ ነርቨስ ሆኖ የዘለላቸው ታሪኮች የረሳቸው ነገሮች ይኖራሉ እና እነሱንም ጨመርመር አድርገሽ አጠቃላይ አንበሳው ምን አይነት ባል እንደሆነ ምን አይነት አባት እንደሆነ ስላሳለፈው ህይወት ከሁሉም በላይ አንቺ ታውቂያለሽ። አሁን ላይ ስላላችሁበት ህይወትም እስኪ ከአንቺ አንደበት ደግሞ እንስማ። አንበስዬ ባይዘወይ እንዴት ልበልክ፣ በቃ ማለት የምገልጸው ሰው አይደለም። በጣም ጥሩነቱ እጅግ የበዛ ነው። በጣም ጥሩ ነው፣ ከምልክ በላይ ጥሩ ነው። የዋህ ነው። ያለውን አካፍሎ ነው የሚበላው። ተካፍሎ መብላትን ይወዳል። ደግ ባል ነው። ለእኔ ባልም ወንድምም አባትም ብለው ያንስበታል። ስራዬን እኔ ማቆምኩ። ሽሮ ቤት ከፍተን ነበረ። እሱም አልሆነም። ልክ ከሳሰርነ እንደገና እንዳልኩ ወደቅን። ከዛ በኋላ እኮ አዲስ ስራ ጀመረ። በእንትን ተብሎ ነበር የጀመረው፣ በቀን አውራጅና ጫኝ ተብሎ ነበር የጀመረው። ከዛ በኋላ በካሻልነት ምናምን ተብሎ በጣም ብዙ ጊዜ እንሰራ። በዛ መካከል ስትኖር ህይወት ይቀጥላል አይደል? ልጃችንን አገኘን። ንጉስ አንበሳው ጀግና፣ ንጉሱ አንበሳ ጀግና። ከዛ በኋላም ሰለቸኝ ደከመኝ ሳይል ስራውን ቀጠለ። እኔ የቤት እመቤት ሆንኩኝ። ልጄን ላይ ሆነ ትኩረቴ ልጄን ማሳደግ ስላለብኝ የቤት እመቤት ሆንኩኝ። ከዛ በኋላም በቃ አንበስዬ ነው ማኔጅ የሚያደርገን የሚያስተዳድረን ምን የሚለን አንበሳ ሆነ። የቀን ስራችን ያገኛትን ስራ በሙሉ ሰርቶ ወደ ቤቱ ይመጣል። ካለችው ላይ አካፍሎ ለጓደኞች ማድረግ ያለበት ነገር ካለ ያካፍላል። የምናሳድገው ልጅ ነበረን። በዚህ አጋጣሚ ጭራሽ ሌላ አንበሳ የሚያሳድገው ልጅ ነበር። ጎይቶም ይባላል። የት ነው ያለው አሁን? አሁን እዚህ ነው ያለው። አሁን እና ራሱን እንዲችል በቃ ያው ህይወት አሁን ላይ ትንሽ ለኛ ራሱ ከባድ ስለሆነች ራሱን እንዲችል አደረግ ነው። ሳገኛቸውም ከአንበሳው ጋር ከሱ ጋር ነው ያገኘኋቸው። ከጎይቶም ጋር አስተምሮታል። የዩኒቨርሲቲ ውጤት መጥቶለት ነበረ። ያው አልተመቻቸም። ወደ ዩኒቨርሲቲ መሄድ አልቻለም። ቀረ። አንዳንድ ነገሮችን አደረገለት። መንጃ ፈቃድ ምናምን እንዲያወጣ አግዞታል። ያችን ካረገ በኋላ እንግዲህ ራስህን ቻላል ነው። እኛም ሌላ ማኔጅ የምናደርገው ልጅ ስላለን ከኛም ብዙ የሚጠቅም ብቅ ስለሆነ ወደ እሱ እንትናልና ህይወታችን ቀጠልና እሱ እንዳልኩክ አኳ አዲስ እየሰራ ከዛ በኋላ ደግሞ አንድሮሜዳ ሆቴሉ 16 እዛ አዲስ እንደተከፈተ ከልጆች ጋር ተደራጅቶ ፓርኪንግ ይሰራ ነበር። መኪና ሲቆም ቦታ ሰጥቶት መኪና ያስቆሙና ከዛ በኋላ ከዛሽ ላይ 5ም 10ም የፓርኪንግ ማለት ነው። ያችን እየተቀባበለ ደግሞ በዛሽ ደግሞ ማስተዳደር እኛን ደግሞ ጀመረ። ኦልሞስት ለስንት ዓመት እንደሰራ ባላስታውስም ሰርቶበታል ማለት ነው። ከዛ በኋላ የትምህርት ቤቱ ስራ ተጀመረ። አሁን ያገኘው ባህርዳር አካዳሚ ጋር ከዛ ተደራጅቶ የሰላም ማህበር ይባላል። ወጣቶች ተሰባስበው ተደራጅተው ያን ስራ ጀመረ። ለ7 ለ8 ዓመት አሁን 8ኛ ዓመቱን እያዘ ይመስለኛል። እሱን እየሰራ ነው። በመሀልም ደከመኝ ሰለቸኝ ሳይል ደግሞ በሸፍት ደግሞ የሚሰራ ስራ ደግሞ ፈላልጎ ደግሞ እዚህ ያጀባበረ አሳ ቤት እንዳለክ እሱ እዛ መስራት ጀመረ። ሰዓቱን አሸራርፎ ነው። እኔ እያገዝኩት አይደለም ማለት ብርታቱን በዚህ አጋጣሚ ልናገር የምፈልገው ነገር እያገዝኩት አይደለም። እኔ ምንም የሚያግዘው ነገር የምሰራውን ነገር የለኝ። ያው የሀገሩን ሁኔታ የሚታወቅ ስለሆነ በጣም ቀዝቅዛለች ባህርዳር። ምንም አላግዘውም፣ ግን እግዚአብሔር ይመስገን ክብሩን እሱ ይውሰድ። እናትና ልጅ አንበስዬም ጠንካራ ነው። ስኳር አለበት፣ ግን ህመሙን እንኳን አንድ ቀን አይቶ ታውቃለህ? ሲኖር ነገ ቤተሰቦች ምን ይሆናሉ፣ ነገ ልጅ ሚስቴ የሆነ ነገር ይጎልባቸው ይሆን ነው እንጂ በሽታውን እንኳን አይቶ ታውቅ። እኔ ደግሞ በቃ ማለት ለራሱ ጊዜ እንዲሰጥ እፈልጋለሁ። እሱ ከቆመ ነው እኛ መኖር የምንችለው። እሱ ካልቆመ ደግሞ ምን አለ? ሁሉ ነገራችን ነው።
እንዳልኩክ። ስለዚህ እባክህ ዛሬ እንደዚህ ማድረግ አለብን ምናምን ካልኩት ደህና ነኝ አሞት እንኳን አድሮ እንኳን ማለት ደህና ነኝ ብሎኝ ወደ ስራው የሚሄደው። ስራው ማስተጓጎል አይፈልግም። ያጅባበር አሳ ቤቱ ጋር 3 ዓመት ሰርቷል ባልተሳሳት 3 ዓመት እንዳልኩ የትምህርት ቤቱ ኦልሞስት አሁን ወደ 8 እየሄደ ነው። 8 ዓመት ሼፍነትም ይችላል አንበስዬ። ከነጮች ጋር ሼፍ ይችላል። ቋንቋም ስለሚችል ከነሱ ጋር መግባባትም ስለሚችል የሼፍነት በርገር፣ ፒዛ እችንም እየሰራ ነበረ። ከዚህ በፊት ለ6 ወር ምናምን ላይ አባይ ማዶ ሰርቶ ነበር ከዛው አለቃው ጋር። ከዛ በኋላ ተመልሶ ደግሞ ስራው ቀዘቀዘ። እነሱም ወደ ሀገራቸው ሄዱና ከዛ በኋላ ተመልሶ ደግሞ መጣ ሰውየው ማለት ነው። መጥቶ እንደገና ስራ ተከፍቶ 13 ኮልባ የሚባል ቤት ላይ ለ5 ወር ይመስለኛል ሰራ። ግን አሁን ደግሞ ገበያው ቀዘቀዘባቸው ታውቃለህ። አየሩ ሲቀዘቅዝ ሰውየውን ዘጋው። አሁን አንበስዬ የሚያስተዳድረን በምንድነው? ፓርኪንጉን ቀርቷል ያልኩ የአንድሮሜዳውን ፓርኪንግ ቆሟል። አሳ ቤቱንም አሁን እድሳት ላይ ስለሆነ ካቆመ ቆይቷል። አሁን የትምህርት ቤቱን ስራ ብቻ ነው የሚሰራው ማለት ነው አንበስ። ስለዚህ በፓርኪንግ ነው ቤተሰቡን የሚያስተዳድር። በፓርኪንግ ስራ እንግዲህ እኛ የአንበስን ታሪክ ለቲፕ ቲዩብ ቤተሰቦች ስናቀርብ ውጭ ሀገርም ላይ ያላችሁ ይህን ፕሮግራም የምትመለከቱ በርካታ ሰዎች ያላችሁና ይህን አስተማሪ የሆነ ታሪኩን የአንበስን ስናቀርብ ከታሪኩ ባሻገር ደግሞ አንበስ እንደምታዩት የልጅ አባት ነው እና ያሳለፈውም ነገር አለ። እሱ የሚረዳበትን መንገድ መፈጠር አለበት ብለን እናስባለን እና ሰዎች አንበስን እናግዝ ቢሉ በምን መልኩ ሊያግዙት ይችላሉ? አንበስ ምን መስራት ይችላል? እንዳልኩ አንበስ ምግብ ማብሰል ይችላል። በርገር ምናምን ነገር ማብሰልም ይችላል። ስለዚህ በዛ መንገድ ቢታገዝ ባይ ነኝ። እኔም ያው እንደሱ ቅና ያለኝ ሼፍ አልሆንም። ትንሽ ነገር መሰራራት አያቅተኝም፣ ሰራራለሁ። ከዚህ በፊት እንዳልኩ ሽሮ ቤት ምናምን ነገር ስለነበረ ጎን ለጎን ተጋግዘን አሁን ባግዘው እኔም ማገዝ እፈልጋለሁ። ግን ሀገራችን አሁን ጥሩ ሁኔታ ላይ አይደለም ያለው። ተቀጥረ የሚሰራበትም ታይም አይደለም አሁን። ስለዚህ ለሱ በቃ እሱ የሚንቀሳቀስበትን ሆኖ እኔን የሚያሳትፍ ነገር ቢኖር አሁን እኛ ትልቅ ነገርም አንጠይቅም ማለት ሁሉም ሰው የራሱ የሆነ ሀስል ስላለበት። ግን ቅድም አንበስ ምን ሲለኝ ነበረ? የሆነ እንደው እንደ መጥበሻም ነገር ቢገኝ አይደለም እንደዛ ስትለኝ ነበረ። የባርቢኪው መጥበሻው የባርቢኪው መጥበሻ ነገር ቢገኝ መንገድ ዳርም የሆነ ነገር አድርጌ መስራት እችላለሁ። በዛ ነገር ቢያንስ መጥበሻውና አንዳንድ ለምግብ የሚያስፈልጉ ነገሮች ቢሟሉልኝ ያለ ነበር። እግዚአብሔር ፈቅዶ ደግሞ ከዛም በላይ ማድረግ የሚችል ሰው እኔ ያለው ሊል ይችላል። የአንበስን ታሪክ እንግዲህ እንደሰማችሁት ነው። ማገዝ የምትፈልጉ ሰዎች ካላችሁ ይሄ የራሱ የአንበሳው አካውንት ነው። አንበሳው ጀግና የሚለው የራሱ አካውንትና ስም ነው። ይሄኛው ደግሞ የባለቤቱ የመቅደስና የራሱ የአንበሳው ስልክ ቁጥር ነው። አንበሳውንም ባለቤቱንም መቅደስን ማግኘት ከፈለጋችሁ በእነዚህ ስልክ ቁጥሮች በመደወል በተቻላችሁ መጠን ደግሞ ሰፖርት ማድረግ የምትፈልጉ ይሄ የራሱ አካውንት ነው። እንደው ለዝካ ብለን ለአስራት በኩራት ብለን ያስቀመጥናቸው ገንዘቦች ይኖራሉና ከነሱ ላይ ቀነስ አድርገን መስጠት የምትፈልጉ ውድ ኢትዮጵያውያኖች በሀገር ውስጥም በውጭም ያላችሁ ኢትዮጵያውያንና ኤርትራውያን በአጠቃላይ ማገዝ የምትፈልጉ ካላችሁ በእነዚህ አካውንቶች ማስገባት በእነዚህ ቁጥሮችም እነሱን ማግኘት ትችላላችሁ። እኛም እንግዲህ በባህር ዳር ቆይታችን ማመስገን ያለብን ድርጅቶችና ግለሰቦች አሉ። ከነዛ መካከልም አንደኛው አቡ ፎቶ ስቱዲዮ ነው። አቡ ፎቶ ስቱዲዮን ባህር ዳር ውስጥ ሆኖ የማያውቅ የለም። በተለያዩ ክልል ከተሞችም እንዲሁ አዲስ አበባ ድረስ በመሄድም እጅግ በጣም ያማሩና የተዋቡ የሰርግ ቪዲዮና ፎቶዎችን በመስራት ይታወቃል። እመኑኝ እጅግ በጣም ምርጥ የሆነ የሰርግ ትውስታ እንዲኖራችሁ ከፈለጋችሁ አቡ ፎቶ ስቱዲዮን የመጀመሪያ ምርጫችሁ አድርጉ። አዲስ አበባም ሆናችሁ በእነዚህ ስልክ ቁጥሮች ደውል አድርጋችሁ ብቻ አቡዬ እንፈልጋለን ብትሉት በብርሃን ቅስበት መምጣት ይችላል። ሁለተኛ አምሳሉ ጂምናዚየም ነው። አምሴ እጅግ በጣም አድርገን እናመሰግናለን። አምሳሉ ጂምናዚየም ውስጥ እንግዲህ ገብሳችሁ ሰውነታችሁን
እንደኛ ማሳበጥ ከፈለጋችሁ አንደኛና ተመራጭ ቦታ ነው። አምሴ ከልብ እናመሰግናለን። ሶስተኛ ክላይማክስ ቁጥር 1 እና ቁጥር 2 ነው። ባህር ዳር መታችሁ ክላይማክስ ቁጥር 1 እና ቁጥር 2 ላይ ሳትዝናኑ መሄድ አትችሉም። በግሩፕም ሆናችሁ አሊያም ደግሞ ብቻችሁንም ሆናችሁ እጅግ በጣም አሪፍ የሆነ ጊዜ ለማሳለፍ የጣናን ሐይቅ ከርቀት የራስ ላይ ቁጭ ብላችሁ እየተመለከታችሁ የማይረሳ ጊዜን ጓደኞቻችሁ ጋር ለማሳለፍ ከፈለጋችሁ ክላይማክስ ቁጥር 1 እና ቁጥር 2 የመጀመሪያ ምርጫችሁን አድርጉ። ዴቦ እጅግ አድርገን ከልብ እናመሰግናለን። ቤትሻም እንዲሁ እግዚአብሔር ሀገራችን ሰላም ያርግልን። ባህር ዳር እናመሰግናለን።